ተቆጣጣሪያችን ጋር ስምምነት አልነበረንም እና ለመጣ ከምዘ የተመለስነው ቅርብ ሰዓት ነው ማለት ነውና ባንዴ ምንድነው እንትን ቼቭሮሌ አሁን የምንሰራው ግቢውን ባለፈው ኮንክሪት የሞላ ነው ፕሮቲን የሚባል ነገር መቀባት ነውና ለራሳችን ፕሮቲን ሳንበላ መሬቱ እያበላን ነው ኦሬዲ ተጀምሮ ነው ያለው ምክንያቱም አርፍደን ስለሆነ የጀመርነው ካሜራ ምናምን ሴታፕ ለማመቻቸት አልተመቸንም ሩብ ጉዳዩን ያክል ቀበል ተናታ አጭ ቀበብ ቀልል አሁን ካሜራ ሳነሳ ነው መስራት የጀመረው ቆሞ ነበር እንዳ የተቀረጨዋንም አብረን እንቀባለን በየስራችን መሃል ላይ የማንገባበት የሙያ አይነት የለም አሁን ደግሞ ኤሌክትሪሺያን አርጎናል እንደ ሐሳብ ግን የጀበና ቡና በጀመር ምን ይመስላችኋል እንደኔ ሳስበው ግን የሚያዋጣኝ ይመስለኛል ይሄን የቪታሚን በርሜል መክፈት በጣም ነው የሚያስጠላው በፀሐዩ ሞቆ ሲከፈት ወደ ላይ ሲፈነዳ ሰውነት ያበላሻል ተመስጠን ስራ መስራት ስንጀምር ግን እንዴት እንደምንሰራዩ እንዴት አደራችሁ ትላንትና ቪዲዮአችንን አልጨረስንም ከሰዓት ላይ ነው ያቆምነውና ትንሽ ተቆጣጣሪያችን ጋር ስምምነት አልነበረንም እና ለመቅረጽ አልተመቸንም ለዛ ነው ዛሬ ማለት ማክሰኞ የምንሰራው ስራ ግሩፕ ላይ ተነግሮናል አሁን ተለቆልናል ማታ ነው ተለቆ ያደረው እዛው ቦታ ላይ ኮንስትራክት ማን ነው ምን ነበር ስሙ ንገረኝ ኮንክሪት ስራ ነው የምንሰራው ደረጃ አለ እሷን ደረጃ ኮንክሪት እንሞላለን እንነሳ ወይታይ በጃኻን ጸሎት ይተመልከቶ አሁን ጸሎታችን እናርገናል ጨራርሰናል ምናምን የሥራ ልብስ ለብሰናል ቁርሳችንን መጀመሪያ እንሰራለን ቁርሳችን ተከተካ እናደርጋለን ሷን ቀማምሰን ሰዓቱ ስለሚሮጥ ምንም ወዲህ አይል ወደ ስራ አሁን ቁርሳችንን እንስራ ባይ ዘ ዌይ እንትናችን ተበላሽቷል ኩሽናችን ላይ ያለው ኩሽናችን ላይ ሶኬታችን እየሰራ አይደለምና ባለፈው አይተነው ነበር አይደል ይሄ ተቃጥሏልና አሁን ስቶቫችን ወስደን ውስጥ ነው የምንሰራው ሽታ ያመጣል ጋይስ ግን ምንም ማድረግ አይቻልም አሁን እንግዲህ ውሃውን እስኪመጣ ድረስ ዝም ብለን ማሰል እናደርገዋለን አበስ ሙዝ ቢኖር ያበደናል ሙዝ የለም እንቁላል የተቀቀለ ቢኖር ሁለቱ ቢኖር በቃ ጋይስ ነበረች ግን እንዲራሱ አሪፍ እንዴ በረድ እስኪል ልንጠብቅ እፍ እያልክ መብላት ነው እንጀለለ ልብስ ለለ ይቀርስ አሁን ግቢያችን ውስጥ በየቦታው የማናጣው ነገር ምን እንደሆነ ታውቃላችሁ እና አብዲ እዛ ጋር ቁጭ ብሏል አያችሁት አብዲ ግቢ ውስጥ ሰርቪሱን ጠብቀን በቃ የሚመጣ አይነት አይደል ስለዚህ ግቢያችን ነው መኪናው የሚመጣው እዚቹ ዝም ብለን ምን እናደርጋለን ቡናችንን እንደውም ጊዜ አናባከን እዚህ ቡናችንን ጠጣለን እንደሄድን ወደ ስራ ነው ነገሮች ላይ መቻቹ ስለሚችሉ መልክ ራሱ ይቀየራል ገና ፈገግታ እንጠይቋለን ጋይስ መኪናችን መጥቷልና አሁን እስከ ስራ ቦታ ያለውን ነገር አልቀርጽም ምክንያቱም ትላንት እንዳልኳችሁ ትንሽ ስለተናቆርን አይመቸንም ማለት ነው እንሄዳለን አብሰፍ አብዲ ያኛውን እንትን ያዘው ባልዲው አነሳ
ባይዘው ዛሬ ምሳ አልያዝንም ነበርና ከዛ በኋላ ምንድነው ለኃላፊያችን ምን አለው ምሳ የለንም ከሱቅ ገዝተልናል መለሳለሁ አለ። በዛው ጋይስ ቲሸርት ሌላ አድርገን ስለሆነ የመጣ ነው እሷን እንቀይራለን። አንተ ነው ትጃለሽ ጥቁር ምንድነው ቀለም ያለው ለምሳሌ ከውጭ አሁን ስንት ሰዓት መሰላችሁ? ሰዓት ገና እንደ ኢትዮጵያን 1 ሰዓት እኛ ጋር 2 ሰዓት ነውና ሙቀቱ 32 ዲግሪ ነው ማለት ነው። ገና በጧት ዋው ሰዓታችን እንዴት ነው? እዛ ግን ድምፅ ሊረብሸን ስለሚችል የሆነ ቦታ ላይ ስኪፕ እያደረግን ስለምናልፍ እንዳይደብራል ወገን ታት ዩሲ ዘአካፋ እዚህ ጋር ዘአካፋ አለች፣ እዚህ ጋር ባኬት አለች እና እሷን እያሞላላን የምናቦከው እንትን አለ እሱን እንሰራለን። እየተጠራ ነውና እያለ ነው ቆየንበት። ሌትስ ጎ ጫም በስርዓት አንተ በስርዓት ስራ። ይኸው ምንኛ ነው? እሺ ዳውር ምናምን የለም ዛሬ መደባበቅ ምናምን። ደግሞ እሺ የኔን ለምን ሞላው? በቃ ስራ አይሰራም እዚህ ያስቸግረኛል። ባይዘው እዚህ ብዙ ሰራተኞች አሉ፣ እኛ ብቻ አይደለም ግቢው ላይ በስማ ዘጭ ነው። ይሄ የሴራሚክ ሰራተኛ ይኸው የሚያጮት ገና ጀመሩ። ይሄ ድምፅን የጠላሁት ጋይስ የእውነት አዞረብን። በየሱስ ድምፅ በባልዲ ስናመላለስ ቆይተን አሁን ማላገጥ ነው እናንተ የተያዛችሁት ተብሎ ያው ለአብዲ መኪና ተገዛለት። በኢትዮጵያ መንገድ ያው አብዲ አሁን መኪና አለው ማለት አሁን ሾፌር 00 ነው ባይዘው የትም ያልተነዳ ምንድነው እንትን ነው ቼቭሮሌት። ዋው ጉልበት እንዳይመስላችሁ። አሁን ይሄ ምን ይባላል? ምን ይባላል? ማልቀስ ይሻላል። አሁን ኒድ ስማ መኪና ያለኝ ብዬ በራሴ ደስታ ነው። ተጽናና እና ፋሚሊያንስ ምሳ ስንበላ አላሳየናችሁ። ምክንያቱም አሬ ሃይኒ ምን ነው ይሄኔ ዝም ብሎ ይርገበገባል ይለኛው ማለት ነው። ማርያምን ይመሪኝ እኮ እና ምሳ ስንበላ ያልቀረጽ ነው። እንዴት ነው ይዘን አልመጣንም ነበር። ከዛ በኋላ ነው አሁን ከአብዲ ጋር በመኪና ይዘው የመጡት አለቃችን ኃላፊ ተቆጣጣሪያችን ማለት ነው። ሶ ምሳ ሰዓታችን ለመጠቀም በሚል የፈጠነ ጠቅጠቅ አድርገን የፈጠነ እረፍት ልናረግ ጋደም ማለት ለዛ ነው እላችኋለሁ። ስራ ከመግባታችን በፊት ግን ቡና መስጠት It's good. ስንት ደቂቃ? 10 ደቂቃ አሳልፈናል ስራ። ሁሉም ተኝቶ ነው ያለው ጋይስ፣ እንዳለ ሰራተኛ ተኝቷል። ከምሳ የተመለስነው ቅርብ ሰዓት ነው ማለት ነው። እና ባንዴ በኢየሱስ ዋን ያረገን ባይዘው 48 ዲግሪ ሴልሺየስ ላይ ነው አሁን ሙቀቱ። እና እንዳለ ሙሉ ሰራተኞች እኛ ጋር ብዙ ሰራተኞች ባለሙያዎች አሉ ብያቸዋል ነበር። እንዳለ ተኝተው ነው ያሉት። ከዛ በኋላ ምንት አብዘፍ ቶሜኔት ያስቸኩለኛል። እና ይኸውላችሁ ከሁላችንም ሰራተኞች እየሰራን ያለ ነው እኔና አብዲ ብቻ ነው። አብዲ ግቢ ውስጥ እየሰራ ነው። አሁን የጠራሁት ሰው እያለ እኔ ያለው ሶስታችን ማለት ነው። ይመቻችሁ። ጠርቶኝ ምን እንዳልኩት ታውቃለህ? ምንድነው ሲለኝ ዶክመንተሪ እየቀረጽኩ ነው አልኩት። ምንድነው ዶክመንተሪ ሲለኝ የአንድ ሰው ህይወት መማሪያ አልኩት። ለምን አለ። በቅርቡ ሀብታም ሆናለሁ አልኩት እና ለሌሎች ማስተማሪያ ይሆናል እንዴት እንደመጣው
እንዴት ሀብታም እንደሆንኩኝ ምን ይላል? እውነት ነው ትሆናለህ አለኝ። ትሆናለህ ኢንሻአላህ በቅርቡ ሀብታም ትሆናለህ። ውጪ እየሰራን ያለ ነው። እኔ ያለው አብዲ ያለ ይኸው እዛ ጋር ሰውየው አለ ወላ ከዛ ታሉ እንዳለ ተኝቷል እንዳለ ሰዎች ተኝተው ነው ያሉት እረፍት። ምክንያቱም ምን አለ መሰላችሁ ሳልነግራችሁ የዩናይትድ አረብ ኤምሬት መንግስት ምን አውጥቷል አሁን ላይ ውጪ ለሚሰሩ ለቀን ስራ ሰራተኞች ልክ እንደኛ ላሉ ከ6 ሰዓት ተኩል ጀምሮ እስከ 9 ሰዓት ውጪ ላይ ስራ እንዳይሰሩ ተደርጓል እና ከሰሩ ቅጣት እንዲጣልባቸው መንግስት አድርጓል። ግን ችግሩ ምንድነው? የኛ ካምፓኒ አይሰማም። የተበጠረ ካምፓኒ መቼስ ክሰሱ ምናምን እንደማትሉን ተስፋ እናደርጋለን። ይሄ የውስጥ ሚስጥር ነው፣ ባካችሁ ጠብቁልን። ስሙማ አንድ ነገር ያለው ባለፈው እንትና ላይ ብዬ አንዱ ነገር ያለው ባክ ለእናንተ ነው ያልነገርኳችሁ። ኮሜንት ላይ አንዱ ሲሚንቶ ሲሸከም ምን አለኝ? በጣም ብዙ ቪዲዮ ላይ ጎበዝ ብለናል፣ ይበቃል። ኮንተንት ለፎሎወር ብለህ ኩላሊት ፌል እንዳያረግብህ እና እባክህ ስራ ቀየር ያም ማለት ነው። የከና ነው የሚያስመስል ያማን ባይዘው በጉልበት አብዲ ሌላ ቦታ ነበር ሲሰራ የነበረው አመጣው ብቻዬን አልሰራም እድላለሁ። አሁን ሰርተን 20 ደቂቃ ሲቀረም ማለት ነው ስካቫተር ነው ምናምን ሎደር አለ አይደል እሱ ይጨርሰው ተባለ። አሬ ገላገሉን መስማ ማርያምን ገደለን። የሰራ ነው እኮ ቢታይ ትንሽ ነው የሚመስለው ግን ገዳይ ስራ ሲያስጠላ አሁን ገላገለን። 11ኛው ሰዓት ላይ መጥቶ በኢየሱስ ቡክራማ ፍሽጉላ በሰፋ اليوم موت لا زيادة موت موت حبيبي زين عفر بلا በኢየሱስ ስም ቅዝቃዜው ደስ ሲል ግባት አለ ሹፌሩ ቦታ አድርጋ ታይዞ አልፈርድብህም ዛሬ ጋይዛውን ከዚህ በኋላ ብዙም ቆይታ አይኖርንም። እግዚአብሔር እንደካም ላይ ነው። ሜቢ ቤት መድረሳችንን ካሳየናችሁ ነው እስከ ቤት ድረስ በቃ እዛ እንገናኝ። እቤት ጠብቁን። እንግዲህ ጋይስ የዕለት ውሏችን ይሄን ይመስል ነበር። የምር በጣም አድካሚ ስለነበረ ከእናንተ ጋር እንግዲህ እዚህ ጋር ልንለያየ ነው። እስከ ሳምንት መልካም ሳምንት፣ ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ ማከብራችሁ። ፈጣሪ ያክብርልኝ። ሰላም ሁሉ